የወላይታ ሶዶ ከተማ ዱቄትና ዳቦ ፋብሪካ የቀድሞ ሰራተኞች በሙስና ወንጀል ጥፋተኛ ተብሎ የቅጣት ውሳኔ ተላልፎባቸዋል። ተከሳሾቹ አንደኛ ትዕዛዙ ካሳ፣ ሁለተኛ አይናለም አጃቦ፣ ሶስተኛ ብርቱካን ዳሎ፣ አራተኛ ኢየሩሳሌም ኦሎሎ፣ አምስተኛ ቤዛዊት ግዴቦ ሲሆኑ የወላይታ ሶዶ ከተማ ከፍተኛ ፍርድ ቤት በዛሬው ዕለት በዋለው ችሎት ተከሳሾች ከ1 ዓመት እስከ 6 ዓመት ከ9 ወራት ጽኑ እስራት እንዲቀጡ እና የተመዘበረው 898659 ብር ከህጋዊ ወለድ ጋር ለመንግስት እንዲከፍሉ ተወስኖባቸዋል። ከተከሳሾች መካከል አንደኛ ተከሳሽ በሶዶ ከተማ ዱቄትና ዳቦ ፋብሪካ የሂሳብ ባለሙያ ሆኖ ተቀጥሮ በሰራባቸው ጊዜያቶች ከቀን 27 5ኛ ወር 2016 ዓ.ም እስከ 16/10/2016 ዓ.ም ድረስ ያለው የዳቦ ሽያጭ ገንዘብ በአግባቡ ገቢ ስለመደረጉ ኦዲት ሲደረግ ብር 898659 ብር በፋብሪካው ሂሳብ ገቢ የተደረገ በማስመሰል የተዘጋጀ ሐሰተኛ የባንክ ደረሰኝ በመጠቀም የፋብሪካውን ገንዘብ ለግል ጥቅም ያዋለ በመሆኑ ያልተገባ ጥቅም ለማግኘት አስበው በፈጸመው ሐሰተኛ ሰነድ በመገልገል የሙስና ወንጀል መከሰሱን መዝገቡ ያሳያል። በተጨማሪም አንደኛ ተከሳሽ በሶዶ ከተማ ዱቄትና ዳቦ ፋብሪካ የሂሳብ ባለሙያ ሆኖ ተቀጥሮ በሰራባቸው ጊዜያቶች ከቀን 27/5/2016 ዓ.ም እስከ 14/10/2016 ዓ.ም ድረስ ያለው የዳቦ ሽያጭ በአግባቡ ገቢ ስለመደረጉ ኦዲት ሲደረግ ወጪ ካደረገው የሽያጭ ገቢ ደረሰኝ መካከል የንምራ ቁጥራቸው 000528 እና 001380 የሆኑት ሁለት ዋናውን ኦሪጂናል ደረሰኞች ነቅሎ ያጠፋው በመሆኑ ያልተገባ ጥቅም ለማግኘት አስበው በፈጸመው በማጥፋት የሙስና ወንጀል ተከሷል። አምስተኛ ተከሳሽ በሶዶ ከተማ ዱቄትና ዳቦ ፋብሪካ የሽያጭ ባለሙያ ሆና ተቀጥራ በሰራችባቸው ጊዜያቶች ከቀን 27/5/2016 ዓ.ም እስከ 14/10ኛ ወር 2016 ዓ.ም ድረስ ያለው የዳቦ ሽያጭ ገንዘብ በአግባቡ ገቢ ስለመደረጉ ኦዲት ሲደረግ በአምስተኛ ተከሳሽ ላይ ብር 40810 ጉድለት የተገኘ በመሆኑ ያልተገባ ጥቅም ለማግኘት አስባ በፈጸመችው በስራ ተግባር በሚፈጸም መውሰድና መሰወር የሙስና ወንጀል መከሰሷን ከመዛግብት መመልከት ተችሏል። ግራቀኙ ሲያከራክር የቆየው የወላይታ ሶዶ ከተማ አስተዳደር ከፍተኛ ፍርድ ቤት አቃቢ ሕግ ያቀረበውን ክስ በሰውና በሰነድ ማስረጃ ያስረዳውን አንደኛ ተከሳሽ ያላስተባበለ ስለሆነ በዛሬው ዕለት በዋለው ችሎት ፍርድ ቤቱ አንደኛ ተከሳሽ ጥፋተኛ በማድረግ አንደኛ ተከሳሽ በ6 ዓመት ከ9 ወር ጽኑ እስራት እንዲቀጣና የተመዘበረው 898659 ብር ከህጋዊ ወለድ ጋር ለመንግስት እንዲመለስ ውሳኔ አስተላልፈዋል። ሁለተኛ እስከ 5ኛ ድረስ ያሉ ተከሳሾች በተመለከተ የጥፋተኝነት ውሳኔ በማሳለፍ ተከሳሾች የወንጀል ሪከርድ የሌለባቸው የቤተሰብ አስተዳዳሪ መሆናቸውን ከህፃናት ጥቅም አንጻር ግምት ውስጥ በማስገባት ተከሳሾች እያንዳንዳቸው በ1 ዓመት ቀላል እስራት እንዲቀጡ በመወሰን ቅጣቱ በ2 ዓመት ፈተና ጊዜ ታግዶ እንዲቆይ ውሳኔ አሳልፏል። ዘገባው የሶዶ ከተማ ፍትህ መምሪያ ነው።